ንጉሡ ለምን ወደ ደቡብ መጣ? ከ800 ዓመታት በፊት የቅዱሳን እግር የረገጣት እግሮቻችን አፈር እየረገጡ ነው። አዲነማ የነጫጭ ሰዎች የመላእክት ቦታ። ጊዜው 16ኛው መቶ ክፍለ ዘመን ነው። የቤተ ክርስቲያኑን ዙሪያ በሙሉ በአፈር ሞሉት። በሮች ተዘጋጉ፣ እንደተደበቀች ቀረች። አጼ ምኒልክም ቦታውን እንዲቆፈር አዘዙ። አዳዲ ማርያም እንደ ላሊበላ ሕንፃዎች የተዋበችና የተጨረሰች አይደለችም። ለምን? ዘኦርቶዶክስ ሚዲያ ከበሮና የቤተ ክርስቲያን ደውል ድምፅ ከሩቅ ይሰማል። የነፋስ ሽውታም ይከተላል። በሸዋ ምድር ከአዲስ አበባ በስተደቡብ 66 ኪሎ ሜትሮችን ርቀን ስንጓዝ አይናችን የሚያርፈው ሰፊና አረንጓዴ ሜዳ ላይ ነው። ከላይ ሲያዩት ተራራ የእርሻ ቦታ፣ የጤፍ ማሳ ወይም የከብቶች መሰማሪያ ይመስላል። ነገር ግን ይህ ምድር በውስጡ የያዘው ምስጢር ከሚታየው ገጽታው ይልቅ የከበደ ነው። እግሮቻችን አፈር እየረገጡ ነው። ልባችን ግን በእምነት መርከብ ላይ ተሳፍሯል። ይህች ቦታ ዝምተኛ አይደለችም። ከ800 ዓመታት በፊት የቅዱሳን እግር የረገጣት የመላእክት ክንፍ ያረበበባት ቅድስት ስፍራ ናት። አዳዲ ማርያም። የንጉሡ የላሊበላ የመጨረሻ የእጅ ሥራ። ከሰሜኑ የሮሃ ድንቅ ጥበብ ተነጥላ በደቡብ እርጥብ መሬት ውስጥ የተቀበረች ዕንቁ። ብዙዎች ስለ ሰሜኑ የላሊበላ አብያተ ክርስቲያናት ሲዘክሩ ይህችን ከምድር በታች ያለች በዘመናት አቧራና በታሪክ ውጣ ውረድ ውስጥ ያለፈች ናት ይረሷታል። ግን ቆም ብለን እንጠይቅ። ንጉሡ ለምን ወደ ደቡብ መጣ? ድንጋዩን እየፈለፈለ ወደ መሬት ማኅፀን ሲወርድ ምን ተመልክቶ ይሆን? ታሪክ የሚጀምረው ከድንጋዩ በፊት ከራእዩ ነው። 12ኛው መቶ ክፍለ ዘመን ቅዱስ ላሊበላ በሮሃ ምድር ኢየሩሳሌምን በዓለት ላይ አንጾ ጨርሷል። ነገር ግን መንፈሱ አላረፈም። በዚህ ወቅት ነበር ግብፃዊው ጻድቅ በፀጉር የተሸፈኑት አባት አቡነ ገብረ መንፈስ ቅዱስ ወይም አቦ ከንጉሡ ጋር እየተገናኙት። ታሪክ በብራናው ላይ እንደቀረጸው ሁለቱ ቅዱሳን ወደ ዝቋላ ተራራ ቀኑ። የዝቋላን ከፍታ ተመርኩዘው ወደ ታች ሲመለከቱ ዛሬ አዳዲ ማርያም ያለችበት ቦታ ላይ ከሰማይ የወረደ ብርሃን አዩ። ነጫጭ ርግቦች ቦታውን ከበውት ተመለከቱ። አዳዲ አሉ ኦሮሞዎች። አዲነማ የነጫጭ ሰዎች የመላእክት ቦታ። ንጉሡ ላሊበላ ይህን ሲመለከት መለኮታዊ ትእዛዝ እንደተቀበለ ተሰማው። ሰማያዊቷ ኢየሩሳሌም በሰሜን ብቻ ሳይሆን በደቡብም እንድትታተም ፈለገ። እናም መሮውን አነሳ። መሬቱን መቆፈር አይደለም፣ መሬቱን መቅረጽ ጀመረ። ሕንፃውን ከታች ወደ ላይ ሳይሆን ከላይ ወደ ታች አወረደው። አዳዲ ማርያም ልክ እንደ ጌታ መቃብር ወደ መሬት ልብ የገባች የጸሎት ዋሻ ሆነች። ወደ ውስጠኛው ክፍል ስንገባ እያንዳንዱ የድንጋይ ቅርጽ የሚናገረው ቋንቋ አለው። አዳዲ ማርያም ከዓለት ተፈልፍለው ከተሰሩ አብያተ ክርስቲያናት ጎራ ትመደባለች። ግን እንደ ላሊበላ ፍጹም የተላቀቀች ሳትሆን ከእናት ዓለቱ ጋር እትብቷ የተያያዘ ናት። 10 በሮች አሏት፣ የ10ቱ ትእዛዛት ምሳሌ። 24 መስኮቶች አሏት፣ የ24ቱ ካህናተ ሰማይ ምሳሌ ናቸው። ግን አንድ እውነት እንናገር፣ አዳዲ ማርያም እንደ ላሊበላ ሕንፃዎች የተዋበችና የተጨረሰች አይደለችም። ለምን? አንዳንዶች ንጉሡ ሥራውን ሳይጨርስ አረፈ ይላሉ። ሌሎች ደግሞ ይህ የትሕትና ምልክት ነው፣ ፍጽምና የፈጣሪ ብቻ ነውና ብለው ይተረጉማሉ። ነገር ግን ሕንፃው ባሻገር አንድ የተደበቀ እውነት አለ። ስለ ቅዱስ ሩፋኤል ልንነጋገር ይገባል። በብዙዎች ዘንድ የማይታወቀው ምስጢር ይህ ቦታ ከመጀመሪያው ጀምሮ የመላእክት ጥበቃ እንዳለበት ነው። በቤተ መቅደሱ ውስጥ ከእመቤታችን ታቦት ጎን ለጎን የቅዱስ ሩፋኤል ታቦት በክብር አርፏል። ቅዱስ ሩፋኤል ፈታሒ ማኅፀን፣ ማኅፀንን የሚከፍትና
የተሰወረውን የሚገልጥ መልአክ ነው። አዳዲ ማርያምም በመሬት ማኅፀን ውስጥ የተደበቀች ዘመናት የጋረዷት ኋላም የተገለጠች ቤተ መቅደስ ናት። የሕንፃው ከዓይን መሰወርና እንደገና መገኘት የተሰወረው ነገር ጠባቂ ከቅዱስ ሩፋኤል ግብር ጋር ይተሳሰራል። ንጉሡ ላሊበላ ይህንን ቦታ ሲያንጽ የፈውስና የጥበቃ መልአክ የሆነውን ሩፋኤልን ዓላማው አድርጎ እንደነበር አበው ይናገራሉ። ቦታው የመድኃኒት ኃይል እንዳለው የሚታመነውም ለዚህ ነው። ጊዜው 16ኛው መቶ ክፍለ ዘመን ነው። የግራኝ አምድ ወረራ ኢትዮጵያን እያናወጠ ነበር። አብያተ ክርስቲያናት ሲቃጠሉ፣ ቅርሶች ሲዘረፉ፣ የአዳዲ ካህናት ግን አንድ ብልሃት ዘየዱ። ይህችን ቅድስት ቦታ ለእሳት አንሰጥም አሉ። በጦርና በጎራዴ ሳይሆን በአፈርና በሳር ሊከላከሉ ወሰኑ። የሚገርመው ታሪክ ካህናቱና ሕዝቡ ተባብረው በታላቅ ድካም የቤተ ክርስቲያኑን ዙሪያ በሙሉ በአፈር ሞሉት። በሮች ተዘጋጉ፣ መስኮቶች ተደፈኑ። ሕንፃው ሙሉ በሙሉ ተቀበረ። ከላይ ዛፍ በቀለበት፣ ሳር ሸፈነው። አዳዲ ማርያም ታዛዥ ሆና ተኛች። ወረራው አለፈ። ነገሥታት መጡ፣ ነገሥታት ሄዱ። ግን አዳዲ በምድር ሆድ ውስጥ እንደተደበቀች ቀረች። ለ300 ዓመታት ከላዩ ላይ ሰዎች እየሄዱ ከብቶች ሳር እየጋጡ ከስራቸው ግን ታላቅ ቤተ መቅደስ እንዳለ ያውቁም ነበር። ዘመኑ የዳግማዊ አፄ ምኒልክ ዘመን ነበር። አንድ አዳኝ በዚያ አካባቢ የዱር እንስሳ እያሳደደ ነበር። ድንገት በእርሻው መካከል ከአፈር ውስጥ የበቀለ የሚመስል የመስቀል ጫፍ ተመለከተ። ዓይኑን ማመን አቃተው። ወደ ንጉሡ ሄዶ ነገራቸው። አፄ ምኒልክም ቦታውን እንዲቆፈር አዘዙ። አፈሩ ሲነሳ፣ ድንጋዩ ሲገለጥ ያቺ የጥንቷ የቅዱስ ላሊበላና የአቡነ ገብረ መንፈስ ቅዱስ ጸሎት ያረፈባት ቤተ መቅደስ እንደ አዲስ ሙሽራ ከምድር ወጣች፣ ትንሣኤ ያደረገች። ዛሬ አዳዲ ማርያም ስንሄድ የምናየው ድንጋይ ብቻ አይደለም፣ የምናየው የእምነት ጽናት ነው። መከራው ቢመጣ አፈር ቢለብስ እውነትና ቅድስና መቼም እንደማይጠፋ ሕያው ምስክር ናት። በጣራው ላይ ያሉትን የሰጎን እንቁላሎች ስንመለከት ሰጎን እንቁላሏን በትኩረት ካላየችው አይፈለፈልም። አዳዲ ማርያምም ፈጣሪ ዓይኑን ስላልነቀለባት ከዘመናት መቃብር በኋላ ሕያው ሆናለች። ይቺ ናት አዳዲ ማርያም፣ የደቡብ ኮከብ፣ የምድር ውስጥ ዕንቁ፣ የመላእክት ከተማ። እናንተንም የአዳዲ ማርያም ረድኤትና በረከት ከናንተ ጋር ይሁን። ለመናገር ዛሬ የተደረገልን ገለጻ እንደዚሁ ሊቃውንታት ባስተማሩንና በሰጡን ስለ ቦታው ገድላትና ታሪክ እውነት ለመናገር እኛ ገና ሀገራችንን አይተን ምንም አልጀመርንም አልጨረስንም ማለት ነውና ሁሉም ምዕመናን ወደዚህ እንዲመጡ በብዙ ኢኮኖሚም የሚደገፍ ቦታ ነውና The Orthodox Media.